ምን አለ ይቅርታ ብለናቸው ልምዳቸውን ለዚህኛው ትውልድ ቢሰጡ ትላለሁ አለበለዛ የነዚህ ሰዎች ክፍተት የዚህኛውን ትውልድ ስተት እየጎላ እንዲመጣ ያረጉታልና ግሩሜ ብዙ ጊዜ ይለኛል ግሩም ዘነበ አሁን የመሳሳቻ እድሜ ነው እና በደንብ ተጠቀምበት ግን ችግሩ ስተትህን ከደገምከው ነው ምንናደድበት አሁን የመሳሳቻ ጊዜ ነው አሁን ወጣትነት እንደዛ ነው ስለዚህ ስተቶች የሚነግሩ ደግሞ በእድሜ ከፍ ያሉት ሰዎች ይመስሉኛል ትችላለህ ያልከኝ ነው መሳሳት ነው አዎ ይቻላል እንዳትደግም ስተትህን ግን አሁን የወጣት ስህተት አለ ስህተት ወጣትነትን ማስተናገድ አይቻልም ይቻላል እኔ እንደውም አሪፍ ሐሳብ የተነሳው ቅርብ ጊዜ የዛሬ 2 ዓመት የሰማሁት መረጃ ነበር ጀርመን አካባቢ በሁለተኛው ዓለም ጦርነት የተቀበሩ ቦምቦች አሁን ድረስ ስጋት ይሆናሉ ለነዋሪዎቹ እና እዚህኛው ትውልድ ላይ ስተት ይሆነው በዚህኛው ትውልድ ላይ የደረሱ በዛን ጊዜ የተቀበሩ ብዙ ቦምቦች አሉ የእምነት የዘር የሐረግ የድህነት ብዙ የክፋት የቂም በቀሎች የታሪክ ቦምቦች ተቀብረዋልና አሁን የኛ ትውልድ መጠንቀቅ ያለበት እንዴት ነው አካሄዱ የሚለው ነው እና ቦምብን ለማምከን ደግሞ ድፍረት ይጠይቃል ዕውቀት ይጠይቃል ትግስት ይጠይቃል እና የኛ ትውልድ ያንን መያዝ አለበት አለበለዛ ሁለት አማራጭ ነው ያለው አንድ ቦምቡን ረግጦ ሰማዕት መሆን ሁለት ቦምቡን አክሽፎ አርበኛ መሆን እና እኔ መሆን የምፈልገው ደግሞ አርበኛ ነው አክሻፊው ነው አዎ ስለዚህ ትግስት ያስፈልጋል የስተቶቻችን መደጋገም ምክንያቱ የሚመስለኝ በደንብ ትግስት አለመውሰዳችን ድፍረታችን ደግሞ ከዕውቀት ጋር የተያዘ ከክህሎት ጋር የተያዘ አለመሆኑ ያሰጋልና የነገ ትውልዳችን ያስፈራል ትላንት ከሰማነው ታሪክ ይልቅ ዛሬ እየሰራነው ያለው ታሪክ ለነገ ማፈሪያችን ይሆናል እና እሱ ላይ የኔ ትውልድ ጠንቃቃ ቢሆን ደስተኛ ሆናለሁ ያኛው ትውልድ የሰራውን ስተት ዛሬ ይሄኛው ትውልድ መስዋዕት ባይሆንበት ብዬ እመኛለሁና ወጣቱ ምርጫው በእጁ ነው ያለው ወይ ሰማዕት ይሁን ችግር የለውም አገሪቷ የድንጋይ ችግር የለባትም ሐውልት ታቆምልሃለች ግን አርበኛ ስትሆን ደግሞ እያለ ብዙ አርበኞችን መፍጠር ትችላለህ ብዙ ክህሎት ያላቸው ልምድ ያላቸው ሰዎችን ማምጣት ይቻላልና ቆም ብለን ማሰብ ያለብን ይመስላል አክሻፊውን ነው በሚገባ ለየት ያለ ያድናቂ ገጠመኛል አለ እንዴ ድሬዳዋ እጄ በቅርብ ና ደስ ይለኛል ድሬዳዋ አኗኗሩ ከአዳማ ጋር ይመሳሰላልና መንገድ ላይ በቁንጣና በሸበጥ እየሄድኩ ነው ሙቀት ነው አቺ ነይ ምናን አለኝ ማን ነው ድሬዳዋ የሚያቀኝ ምናን ብዬ ዞር አንቺ ጠጅ መሰረው ልጅ ነሽ ምናን አለኝ አዎ በጣም ነው የምትመችኝ አዎ ፈታላ ነሽ በቃ ሂጂ በቃ ፈታላ በቃ እሺ መቼ አናልኩት በቃ ምንም ማድረግ አይቻልምና ፍቅሩ ደስ ይላል አንዳንድ ሰዎች በማትገምተው ልክ ካንተ ሐሳብ ልቀው ይገኛሉና አንዴ እንዲ ጎንደር ነው ሄደን እኔና ኤፍሬም መኮን ተወዛዋዡ አብረን ግጥም በውዝዋዜ ምን ሰራዋልና ሹፌሩ አወከው ይሄ ልጅ ጠጅ ይዞ የሚሰራው ፍራሽ አዳሽ ነው ናንሲ ነው እሱ ነው እንጂ የሚያቀን አለ ልክልካችንን እየነገረን እሱ ነው እንጂ የሚያቀን እኛ ምን እናቀዋለን እኛ ባናቀውሳን ደስ ይላል ባኩ በጣም እስኪ መቼም ወጣትነትና የፍቅር ጉዳይ ተያይዞ የሚነሳ ጉዳይ ነው ፍራሽ አዳሽ ፍራሹ ላይ ያደሰው ፍራሽ ላይ ቆይ ፍራሽ አዳሽ የራሱን ፍራሽ ያድሳል አዎ ያድሳል ማን ሊያድስለት ይችላል ሌላ ማንንም አያድስለት እዛስ ፍራሽ ላይ ብቻውን ነው የሚተኛው አዎ ከባድ ነው ብዙ ጊዜ ቢዚ ነው የሚሆነው በስራ ብለን እንለፈው እንትን ጻጉር ቆራጭ በጣም ለሰው ይጨነቅና ራሱ ላይ ሲሆን ግራ ይገባዋል ማን እንትን እንደሚልለትና በጣም በአሪፍ ያደሰው ፍራሽ ላይ ፍራሽ አዳሽ ከማጋ ነው መተኛበት ሲል ሐሳብ ገብቶት ይነጋበታል መሰለኝ ብቻውን ነው ያለው ስለዚህ ከፍራሹ ጋር የሚተኛው ማለት ፍራሽ ላይ ብቻውን ነው አዎ ሜትር ከ50 ላርገው ከ20 እያለ እንደፈለገ ራሱ ተመልካቹ አንዳንዴ የምትፈልገውን የሚኮረኮረው ነገር ስለምትነግርለት በጣም ደስ ይለዋል እና እንዴት ነው አሁን በቀጣይነት በዚሁ የሄድ ነው ወይስ ፍራሽ አዳሽ በአዲስ መልክ በሌላ ነገር የመምጣት አሰባለሁ በእቅድ ያዝነው ነበር ወደ ሙሉ ሰዓት ቲያትር ማምጣት መጽሐፉም ላይ እንዳለው ቀጣይ እስካሁን የሰራዋቸውን ስራዎች ፍራሽ አዳሽን በመጽሐፍ መልክ አምጥተን ደግሞ የሚጨበጥ ሰው ሁሉ የሚያነበው
ከፈለገ ቤቱ ፐርፎርም እንዲያደርገው አስበን የሰራነው አለ። እስከ አዲስ ዓመት እንሞክራለን። ሌላኛው በኮሮና ምክንያት የቆመ ነበረ። አንድ የሲያትል ታስክ ፎርስ የሚባል ቡድኖች አሉ አሜሪካ የሚኖሩ በኮቪድ ላይ ግሪዱ ላይ የህዳሴ ግድብ ላይ እንዲሁም እንቦጭ ላይ እዛ የሚኖሩ ዲያስፖራዎች ተሰብስበው በእውቀትም በገንዘብም የሚያግዙ ነበርና ለህዳሴው ግድብ ገንዘብ ማሰባሰቢያ አሜሪካ ላሉ ስቴቶች ላይ ሾው ተዘርግቶ በጦቢያ ግጥም በጃዝ ምስራቅና እኔ ሆነን እኛ ሰርተንላቸው ለሀገራችንም ትልቅ ገቢ አንድም አሻራ ማሳረፍ ነው በሚል እንደዛ አስበን ነበር። በኮቪዱ ምክንያት ተዘጋ። አሁን በቀጣይ እቅዱ ነገሮች ሲቃለሉ ይቀጥላሉ። እዚህም እያለን ከጦቢያ ግጥም በጃዝ ጋር የምንሰራቸው አሉ የህዳሴው ግድብ እና በፉል ታይም ፕሌይ እየመጣን ነው። ቀጣይ እቅዳችን የሚሆነው እዚህ ጋር ስንመጣ ፉል ታይም ፕሌይ ፍራሽ አዳሽን ይዘን ነው የሚሆነው ማለት ነው። የሞት ጥቁር ወተት የግጥም መድብልን ገዝታችሁ ተደሰቱበት ለማለት ነው። ተስፋውን እንግዲህ ስለሆነ ከልብ ነው የማመሰግነው። ለተስፋው እንዴት ነው? እርግጠኛ ነኝ ፍራሽ አዳሽ ሰይፉ በኢቢኤስ መድረክ ላይ መጥቶ ዝም ብሎ አይሄድም እንዴ? በሚገባ የሆነ ነገር የሚል ይመስለኛል። አዎ ይል ይሆን እንበል ምናየው ይሆናል። እንዴት ነው ታዲያ? ግን ሰዎች ጉደኛ የሆነ ሰፈር እማመጣው ጉድ የለም መቼም። አንድ አባት ልጆቹ ፊት ለፊት ቁጭ ብሎ ይመክሩታል። አባዬ በቃ ስተትህን እመን ሲሉት አባት ምን ቢያደርግ ጥሩ ነው? እጁን ዘርግቶ ኑ በቃ ልጆቼ ይሄ ጉደኛ ሰፈር ስተትህን ካመንክ አይቀርማ ሁሉንም ነው። እናስ የምን ስተት ማማረጥና መሸሸግ ነው? አንዱ ደግሞ አለልህ የቀበሌያችን ተወካይ ግምገማ ላይ ቁጭ ብለው አንዷ የስራ ባልደረባው ብድግ ትልና ጓድገሌ ባለፈው በዚህ 2 ቀን ውስጥ 1000 ኪሎ ግራም ቡና ሲያጭበረብሩ ባይኔ በብረቱ አይቻለሁ አትልም? ሊቀመንበሩ ወደ ተጠቆመበት ሰውዬ ዞር ብሎ ሲያየው ሰውየው ምን ቢል ጥሩ ነው? አፍልቼ ጠጣሁት። ይኸውልህ በዚህ ዜና ስትሰማ መደንገጥ ካልቻልክ በንጋታው ያጠጣጡን ዘዴ በመጽሐፍ መልክ ተቀምጦ ታገኘዋለህ። እናስ ይሄ ጉደኛ ሰፈር እና ሰፊ ወዝምስ ስተቴ ምንድነው ብሎ ያውቃል? አያውቅም። እነ ሻምበልስ ስተቶቻቸውን ከመሸሽና ከመሸሸግ ውጪ አንድም ቀን ስተቶቻቸውን አምነው ኃላፊነት እንውሰድ ብለዋል አላሉ። ታዲያስ እያንዳንዶቻችን የምንሰራው ስተት እየወለዱት ያሉት ውጤት ከባድ ነው። ቶሎ ነው ስተት ይለመድ። እንዴት ሰው ሞትን ተላምዶት ቁጭ ይላል ጎበስ? የዚህ ሰፈር ሰው እኮ እንደ ቀላል እኮ ሞቱን እየተለማመደ ነው ያለው። እናስ ሞት መልመድ ደግሞ ሐዘንም ቀብርም ወግውን እንዲያጣ ነው የሚያደርግ። በሞት መደንገጥ ካልቻልክ ከባድ ነው። ምክንያቱም ክፋትና ጭካኔ ካላስደነገጡ ሐዘንና እንባ ላይ የሚሳለቀው ሰው ብዙ ነው። የዛሬ ምናምን ዓመት ትዝ አይልህም? በስደት ወደ ውጭ ሀገር ባህር ሊሻገሩ የሄዱ ወገኖቻችንን በአሰቃቂ ሁኔታ ሞተው በሀገሪቷ ያሉ ሬዲዮ ጣቢያዎችና ቴሌቪዥኖች በሻማና ጥቁር ለብሰው በዋሽንትን ጉርጉሮ ሐዘናቸው ሲገልጹ አንድ የሻምበል ቢጤ ጣቢያ አልሰማም አላይም ብሎ ዘፈን ሲያስኮመኩመን አልነበር? ሰፊው ሕዝብ ወረደበታል። እንዴት እኛ ሐዘን እየገባን እሱ ዘፈን ይለቃል? እንዴት ፊልም ያሳየናል ብለው ጠዘጠዙት። እዛ ጊዜው አለፈና ፈጣሪ ሲረዳው የኛ ሰፈር ሰው ሐዘን በላይ በላያችን አልተደራረበብን፣ ሞት አልለመርን፣ ደም ምንም አለመምሰሉ እንባ ምንም አለማሳዘኑ ተደራርቦብን ለምለነው ቁጭ አላልን። ከዛ ያ የነ ሻምበል ጣቢያ
ሻማና ጥቁር ባክግራውንዱን ገዝቶ መልቀቅ ጀመረላ። ህዝቡ ምን ቢል ጥሩ ነው መልሶ አንድ መጽናኛችን እነዚህ በዋሽንግተን ጉርጉሮ ሲያስጨንቁን ዘፈን የምናይበት ከወንድሞቹ ጋር ተመሳሰለ አሉ። ይታይ ስታዝንም ስትሳለቅም መከራ የሆነበት ሰፈር ነው። ህዝቡና ጣቢያዎቹ ምሳ መሰሉ እንደ ስህተቶቻቸው ላይ የሚሳለቁት። ጣቢያዎቹ ራሱ እኮ ነው እርስ በርሳቸው የሚሳለቁት። ታዲያ ሁለት የመንግስት ጣቢያዎች ባለፈው ተጋጩልና ፍርድ ቤት ቀረቡ። ክሱ ምንድነው ሲባል አንዱ ጣቢያ ምን ቢል ጥሩ ነው የኔን ማሳ ቀርጾ አስተላለፈብኝ አይልም። ወንድሜ ስህተቶቻችንን እኮ ተላምደን ቁጭ ካልን ቆይተናል። እኔ የሚገርመኝ ኑሯችን አይደለም እስከ ዛሬ በድህነት መኖራችን አይደለም። እንዴት በዚህ ኑሮ ምክንያት ተስፋ ለመቁረጣችን ነው የሚያሳስበው። ምን ነክቶ ነው? እዚህ ሰፈር ጠግበህ የምትበላው ነገር አንድ ነው፣ እሱም ፌንት ነው። እናቴ እዚህ ሰፈር እሱንስ መች በቅጡ ያስበሉሃል። ውሃ እየደፉ ክብሪት እየለኮሱ መንጭቆ አይደል እንደሚያስነሱ ጉደኛ ሰፈር ነው። ትጠጣለህ አለው አንዱን። ምን ሲለው ብርድ አይልም። ጎበዝ በዚህ ኑሮ ውድነት ጠጥቶ መስከር ብርቅ ነው የሚሆንብህ። ሞቅታ ሁሉ በቴሌቪዥን ነው የምታየው ከዚህ በኋላ። እናስ የስህተቶቻችንን መደጋገም ወዴት እየወሰደን እንደሆነ አስበዋል? በሞት አለመደንገጣችን ወዴት እንደሆነ እንደሚወስደን አስበዋል? አረስ መደንገጣችን እንዴት እየተመዛዘንን እንደሆነ ያሳያሉ። አንድ ሰውዬ እቁብ ጥለው 25 ሊትር ዘይት ገዝተው ይሄዱልሃል በታክሲ። ዘይታቸውን ታክሲ ላይ ረስተውት አይወርዱም። ሰውየው በድንጋጤ ስኳራቸው ከፍ ብሎ ሞቱልህ። በተመሳሳይ ሁኔታ አንዲት ቅቤ ሻጭ የዘይት መወደድን ስትሰማ ክው ብላ አትቀርም። የኛ ሰፈር ሰው ጉደኛ ነው። የሁለቱንም ድንጋጤ በእኩል ሚዛን ላይ አስቀምጦ ሊመዝንልህ ይፈልጋል። ከባድ ነው። ይሄ ጤነኝነት አይደለም። ገዳይንም ሟችንም በእኩል ማንገስ። ማን ያውቃል ይሄኔ ረስተው የወረዱበት ታክሲ ሹፌር ዘይቱን ሲያየው በድንጋጤ ተጋጭቶ ሆስፒታል ተኝቶ ሊሆን ይችላል። ለዛ እኮ ነው እኔ ደስታ አስመላሽ የተጎዳ ፍራሽ አዳሽ የምነግር። ቁማር ያበድራል እንጂ አይሰጥም። ዛሬ ብትበላ ነገ መበላት አይቀር። በሰው ነፍስና በሰው ደም ቁማር መጫወት ደግሞ ሲጥልህ ከባድ ነው። አዘቅት ውስጥ ነው የሚጥልህ። እናስ መንፈስሻ ከቀበሌያችን ህዝብ ግንኙነት ጎን ቁጭ ብላ ነው የቀበሌያችንን መረጃ በሞባይሉ እሱ አይደል የሚለቀው። አጠገቡ ቁጭ ብሎ ሞባይሉን አወጣልህና እንትፍ ሲል ስክሪኑ ላይ መንፈስሻ ቀበል አድርጋን ብትለው ጥሩ ነው። ይደግልህ አለችዋ። መርዝ የሆነ ሰው እኮ መንፈስሻ ምን ሆነ ነው ይደግል ያለው? ምኑን እንደሆነ አውቃለሁ። ሐሳቡን እኮ ነው። አራስ አንዱ አለ እኔ ጋር መጥቶ ነበር እኮ የቀበሌው ህዝብ ግንኙነት። ፍራሽን አጥብብልኝ ብሎ አይሰጠኝም። ገባውለታ። ኧረ እባክህ ጎበዝ ፍራሹ ከመጥበቡ የተነሳ እኮ ሊያቅፍ ነው አልኩ። እናስ ስህተቱንማ እንደዚህ ካልተነጋገርን ስህተቶቻችንን እየደገምን ነው ክፋታችንን መልመድ ውስጥ የገባን። አንዷ ሴትዮ ስፖንጅ ፍራሽ በመግዛት ምክንያት የጥጥ ፍራሿን አውጥታ ለቤት ሰራተኛዋ ሰጠቻት። ከዛ በኋላ ባሏ ከቤት ሰራተኛዋ ጋር ተኝቶ አታገኘውም እና ምንድነው የጠበቅሽው? ጠረንና ትዝታሽን ሰተሻት ምን እንዲሆን ነበር ያሰብሽ? ይታይ
ሁሌ በማደስ ሰበብ የምትሰራው ስህተት ትልቅ ዋጋ ያስከፍላል። እነግራለሁ። ትናንት ምንድነው የሆነው? ኑሯችንና ሐዘናችን ወግ ያጣው ራሳችን አይደለም እንደ መሶባችን ላይ አክንትፍ ብለን የተፋ ነው? ራሳችን አይደለም እንደ እኛ ቤት ካልደረሰ በስተቀር የሰው ሐዘን